የሚሸጥ ቦታ እየላችሁ ቀርብ ያለው ወሎ 130 ካሬ ነው። ህጋዊ ካርታ ፕላን ያለው ነው። አካባቢ የሞቀ የደመቀ ሰፈር ነው። አሁን ራሱ ሰርታችሁ መኖር የምትችሉበት ቦታ ነው እየላችሁ የቀረብኩት። እንዳልፋችሁ ከሀገር ውጭ ያላችሁ ዋጋው ቀነስ ያለ 130 ካሬ አቅርብልን ህጋዊ ብላችሁኛል። ይሄው እየላችሁ ቀርብ ያለው። ሀሳብ አስተያየት ካላችሁ ኮመንት አድርጉልኝ። ገዢ የሆናችሁ ብቻ በውስጥ አናግሩኝ እመልስላችኋለሁ። ለዛሬ እየላችሁ የቀረብኩት ቦታ ይለያል። የዚህን የ130 ካሬ ቦታ ዋጋ የምነግራችሁ ይሆናል። አድራሻ ቤት ሀገር እንደሆነ ግልጽ አድርጌ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አረማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቦታ እየላችሁ ቀርብ ያለው 130 ካሬ ህጋዊ ካርታ ፕላን ያለው ነው። አካባቢ የሞቀ የደመቀ ሰፈር ነው። አሁን ራሱ ሰርታችሁ መኖር የምትችሉበት ቦታ ነው እየላችሁ የቀረብኩት። እንዳልፋችሁ ከሀገር ውጭ ያላችሁ ዋጋው ቀነስ ያለ 130 ካሬ ህጋዊ አቅርበልን ብላችሁኛል። ይሄው እየላችሁ ቀርብ ያለው ዋጋውን ነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች እዚህ ጋር ለእናንተ ቤትም ሆነ ቦታ ካቀረብኩላችሁ በኋላ ቤተሰብ ይመጣል ጠብቀን ብላችሁ 3 ቀን 4 ቀን እጠብቃችኋለሁኝ። ከዛም ቤተሰቦቻችሁ ሳይመጡ ቀርተው ሲሸጥ ቦታው እንዴት ትሸጣለህ ምን አይነት ሰው ነህ ብላችሁ እንደዚህ ወቀሳ የምትወቅሱኝ ሰዎች ግርም እኮ ነው የምትሉኝ ማለት ነው። እኔ ሪከርድ አድርጌላችሁ አዳምጣችሁ ልክ እንዳላዳመጠ ሰው ዝም ትላላችሁ። ከተሸጠ በኋላ እንዴት ለምን እንደዚህ አደረግክ የምትሉ ሰዎች ግርም እኮ ነው የምትሉኝ ማለት ነው። ይሄ እኮ ቦታና ቤት ነው። እነዚህ ይደውላሉ። አለቅጥም ገምናና ባዮችና ብልጥነን ብላችሁ የምታስቡ ሰዎች አላችሁ መስሏችሁ ነው። በላያችሁ ላይ እንደዚህ በቃ ገምንነት ተጠቅመው እንዳይጎዳችሁ ጥንቃቄ ማድረግ እንጂ አለቅጥም ገምናና ባዮች አላችሁ። እሱ ምንም አይጠቅማችሁም። አካባቢ በሚሸጠው ዋጋ አጣርታችሁ ግዙ። በማንኛውም ሰው ላይ ሄዳችሁ ስትገዙ ማለት ነው ምን ያህል እንደሚጠራ ስንት ብር እንደሚሸጥ አካባቢ ላይ አጣርታችሁ መግዛት ብቻ ነው። እንደዚህ በመዘግየት ሰዎቹ ይቀንሳሉ ተቸግረዋል ብላችሁ አስባችሁ ስታፈላልጉ እንደዚሁም ስትጠብቁ ያ የምትጠብቁት ቦታ ተሸጦ ታውታላችሁ ማለት ነው። ለ30 ሺህ ብር ለ50 ሺህ ብር አንጨምርም ብላችሁ ትሄዱና በአራተኛው ቀን ደግሞ መለስ ብላችሁ ስትመጡ ተሸጧል ትባላላችሁ። በአሁኑ ሰዓት ማለት ነው ሻጭ የሆነ ሰው ብሩን ቶሎ እንደዚህ ከፈለገው ጉዳይ ላይ ካላደረገው የሚገዛው ነገር ካለም ቶሎ ካልገዛ ምንም ተጠቃሚ አይሆንም ማለት ነው። የገዛ ሰው ግን በገዛ በአንድ ወር ውስጥ በሁለት ወር ውስጥ ውጤታማ ይሆናል። ያም የሸጠ ሰው ደግሞ ቶሎ ብሩን ተፋውን ላይ ካዋለው ተጠቃሚ ይሆናል ማለት ነው። እንደዚሁም ደግሞ ብር እንደዚህ 1 ሚሊዮን 2 ሚሊዮን ይዛችሁ ብዙ ብር ይዘናል ብላችሁ የምታስቡ አላችሁ። መሀል ከተማ ላይ ይገዛልናል ቦታ እንደውም የሥራ ቦታ ይገዛልናል ብላችሁ ብሩ ብዙ መስሏችሁ የምታስቡ ሰዎች መስሏችሁ ነው እንጂ ወጣ ለቦታ ራሱ ለመግዛት አቀማመጡ የሚያምር ስራ የሚያሰራ ቦታ ላይገዛላችሁ ይችላል ማለት ነው። ነገር ግን ወዳውኑ ልክ ይሄን ብር አሁን እንደያዛችሁት አቅማችሁ ከሚፈቅደው አካባቢ ላይ ሄዳችሁ ብትገዙ ውጤታማ ትሆናላችሁ። እኔ ይሄንን በተደጋጋሚ ስናገር መታችሁ በእኔ ላይ ግዙ እያልኳችሁ አይደለም። በማንኛውም ሰው ሄዳችሁ መግዛት ትችላላችሁ። ቦታ ከሆነ ስትገዙ ሰው አጣሩ። በተቻላችሁ አቅም ያ ሰው ፈጣሪውን ይፈራል እንደ አላህን ይፈራል አይፈራም የሚለውን ነገር አጣሩ። ቦታ ስም ስለማይዞር ማለት ነው። ይሄን ደግሞ በተደጋጋሚ ተናግሬያለሁ። እላው ላይ 2 ክላስ ታለው ደግሞ ስም ይዞራል። ብር ከሌላችሁ ደግሞ ስም ማዞሪያ ውክልና ሙሉ ውክልና ማወከል ይችላል ሻጭ ለገዥ ማለት ነው። ይሄንን በተደጋጋሚ እየተናገርኩ እገኛለሁ። ላዳመጣችሁ አዳምጣችኋል፣ ያላዳመጣችሁ ደግሞ ምንም ማድረግ አልችልም። ለዛሬ እየላችሁ የቀረብኩት ቦታ አድራሻ ወሎ ከሚሴ ነው። ዋጋው ተመጣጣኝ ዋጋ ነው። ዋጋውን ነግራችኋለሁ። 20 ሺህ ሰብስክራይብ አስገቡኝ። ለ4 ሰው ለ5 ሰው ሼር እያደረጋችሁ ስክሪንሾት እያደረጋችሁ በውስጥ ትልኩልኝ ነበረ። አሁንም ሼር አድርጉ። 20 ሺህ እንደምታስገቡኝ ተስፋ አደርጋለሁ። አገር ውስጥም ያላችሁ ከሀገር ውጭም ያላችሁ እህት ወንድሞቼ አበረታቱ ነው የምላችሁ። እንዳቅማችሁ አቀርባለሁ። ተስፋ እንዳትቆርጡ። ብራችሁ መግዛት አይችልም ትንሽ ና ብላችሁ ያሰባችሁት አቅማችሁ የሚፈቅደው አካባቢ ላይ ስላልወሰናችሁ እንጂ
ይገዛላችኋል ማለት ነው። 6 ዓመት 4 ዓመት የቆያችሁ ልጆች ቦታ ቤት የሌላችሁ መግዛት ትችላላችሁ። እንደዚሁም ደግሞ መግዛት እንደማትችሉ የሚነግሯችሁ ጓደኞቻችሁና ወዳጆቻችሁን አታዳምጧቸው። መግዛት እንደምትችሉ ማሳመን አለባችሁ ልቦናችሁ ማለት ነው። እዚህ ጋር ለእናንተ አቅርቤላችሁ ቤተሰብ እንልካለን ከ3 ቀን ከ4 ቀን በኋላ ይመጣሉ ትሉና ከዛም ሳይመጡ ሲቀሩ ሲሸጥ ይሄው ሸጨዋለሁኝ አልመጡም ቤተሰቦቻችሁ ስላችሁ የምትናደዱ ሰዎች አላችሁ። እንደዚህ የምትናገሩ ሰዎች አላችሁ። እኔ መስሚያዬ ጥጥ ነው ማለት ነው። እዚህ ጋር ቦይስና ጽሁፍ ለእናንተ ሳስቀምጥላችሁ አላየነው የምትሉ ሰዎች ይሄ ፋሽኑ እኮ አልፎበታል ማለት ነው፣ ቆይቷል። እናንተ አይታችሁታል አላያችሁትም ለማለት እኮ በጣም ብዙ ነገር አለ ማለት ነው። አለቅጥም ገብናባዎች እሱን ተውት ነው የምላችሁ። አለመሳቅ አይቻልም። ለዛሬ እየላችሁ የቀረብኩት ቦታ ዋጋው 1.9 ነው። ድርድር አለው። ገዢ ሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ልና መኖሪያን ያካተተ አፓርታማ አለ። ከታች መሰረቱ አልቆ ኮለን የቆመ አለ። የአንድ ሰው ዕጣ ማናገር ትችላላችሁ። ጥቁር አስፋልትም ላይ ለምትፈልጉት አስፋልት ገበያ ዓለም አለ። የአንድ ሰው ዕጣ ማናገር ትችላላችሁ። ኮንዶሚኒየም ባለ 1 መኝታ ባለ 2 መኝታ ለምትፈልጉ አለ። አንደኛ ብሎክ ላይ ሁለተኛ ብሎክ ላይ ለምትፈልጉም አለ። ባለ 2ም ባለ 1ም አለ። ማናገር ትችላላችሁ። እዚህ ጋር ለእናንተ ቦታ አለ ብዬ ነግራችሁ አቅርቤላችሁ ያ ካልሆናችሁ ሌላ አማራጭ ቦታ አለ። ቤትም ሳቀርብላችሁ ያቀረብኩላችሁ ቤት እንደዚህ ካልተስማማችሁ እንደዚሁም ደግሞ ዋጋ ላይ ካልተግባባችሁ ሌላ አማራጭ አለ፣ አሳይላችኋለሁኝ። ለዛሬ እየላችሁ የቀረብኩት ቦታ አሪፍ ቦታ ነው። አሁን ራሱ ሰርታችሁ መግባት የምትችሉበት የደመቀም ሰፈር ነው። አዲስ የማህበር ቦታ በሚመራ ሰዓትን በወሎ ዙሪያ እየላችሁ ቀርባለሁ። ደሴ፣ ሀይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። እንዳቅማችሁ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቦታ እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።